ሴት መሆን ከባድ ነው። በተለይ በእኛ ማህበረሰብ ውስጥ ሴት መሆን ፈተና ነው። መቼ ነው የምታገቢው? ትምህርት ከ10ም ይሁን ከ12 ብታቆሚ የመንገደኛው ሁሉ ጥያቄ ይሄ ነው። ስራ ተቀጥረሽ ገና የመጀመሪያው ወር ፔሮልሽ ሳይመጣ የሁሉም ጥያቄ ይሄ ነው። የታላቅ እህትሽ ሰርግ ላይ ለሰላምታ እጅሽን የዘረጋሽለት ሰው ሁሉ ጥያቄው ይሄ ነው። የጓደኛሽ ሚዜ ሆነሽ በታደምሽበት ሰርግ ላይ ያየሽ ሰው ሁሉ ጥያቄ ይሄ ነው። ጎረቤታችሁ ሰው ሞቶ ለቅሶ ልትደርሺ ስትሄጂ የለቀስተኛው ጥያቄ ይሄ ነው። ሌላው ቀርቶ ቀበሌ ያላገባ ልታወጭ ብትሄጂ የመዝገብ ቤት ሰራተኛዋ ጥያቄ ይሄ ነው። ዛሬ ላንቺ እንደምሳሌ የሚነሱት ጓደኞችሽ ስላገቡ አልቀደሙሽም። አንቺም እስካሁን ባለማግባትሽ አልዘገየሽም። የማግባት ግቡ መውለድ ከሆነ በ24 ዓመቷ ያገባችው ጓደኛሽ እስከ 35 ዓመቷ ላትወልድ ትችላለች። ትዳር ለልጅ ዋስትና አይደለም። የዘገየሽው አንቺ በ36 ዓመትሽ አግብተሽ ከ9 ወር በኋላ የመንታ ልጆች እናት ልትሆኚ ትችያለሽ። በ23 ዓመቷ ያገባችው ጓደኛሽ አመትም ሳትቆይ ልትፋታ ትችላለች። አንቺ በ38 ዓመትሽ አግብተሽ 50ኛ ዓመት ኢዮቤልዩአችሁን በልጅ ልጆቻችሁ ሻማ ልታከብሪ ትችያለሽ። ፈጥኖ ማግባት ለትዳር መዝለቅ ዋስትና አይደለም። በ25 ዓመቷ ያገባችው ሴት በትዳሯ ተቃጥላ 2 ዓመት ሆስፒታል በመመላለስ ደክማ በ27 ዓመቷ ልትሞት ትችላለች። በ40 ዓመትሽ የተባረከውን አግብተሽ 30 ዓመት በደስታ ኖረሽ ልጆችሽን ለመዳር ሽር ጉድ ለማለት ትበቂ ይሆናል። ቀድሞ ያገባ ሁሉ ደስተኛ አይደለም። ሁሉም ነገር የራሱ ጊዜና ትክክለኛ ቦታ አለው። በጊዜው የሆነ ነገር ሁሉ ደግሞ ትክክል ነው። ማግባት መታደል አይደለም፣ አለማግባትም መረገም አይደለም። የተሳሳተ ሰው ያገባሽበትን ቬሎ ቁምሳጥንሽ ውስጥ አምሮበት ከምታዩ ትክክለኛውን ሰው ሲጠብቅ ግድግዳ ላይ ተሰቅሎ ያደፈው ቬሎ የተሻለ ነው። ውስጥሽና ህይወትሽ በማይሆን ሰው ከሚቃጠል ግድግዳ ላይ የተሰቀለው ጨርቅ ጦስሽን ይዞ ይሄድ። እህቴ አላገባሽም? ግድ የለሽም፣ አትጨነቂ። ማንም አልቀደመሽም። ብቻ ነገሩ ስብስብ ነው። ባሻ ዘብሔረ ጠቅላይ ግምጃ ቤት ኦሮማይ